ዛሬ የማቀርብላችሁ ቪዲዮ ስለ ለምጽ በሽታ ነው። እስከ መጨረሻው ይከታተሉ። ለምጽ የቆዳ ቀለምን የሚያሳጣ የቆዳ በሽታ ነው። የማንኛውም ሰው የቆዳ ቀለም የሚወሰነው ውስጣችን ባለው ሜላኒን በሚባል ቀለም ሰጪ ንጥረ ነገር ነው። ለምጽ ያለባቸው ሰዎች ላይ ይህን ሜላኒንን የሚያመርቱ ሴሎቻቸው ወይም ሜላኖሳይት ሲሞቱ ወይም ስራቸውን ሳይሰሩ ሲቀሩ ቆዳቸው ነጭ ሆኖ ይቀራል ማለት ነው። በብዛት የሚከሰትባቸው የሰውነት ክፍሎች በፊታችን ላይ በአፍ ዙሪያ ያለውን ቆዳና ዓይንን ጨምሮ በእጃችን ላይ በጣት፣ በእጅ አንጓ እና ብብት አካባቢ፣ በእግር ብሽሽትና ብልት አካባቢ፣ ፀጉር ስር እና የራስ ቆዳ አናት ላይ ሊከሰት ይችላል። የለምጽ በሽታ መነሻ እስካሁን አልታወቀም። ነገር ግን የበሽታው መንስኤ ናቸው የምንላቸው የሰውነት ሰር ችግሮች ወይም አውቶ ኢሚዩን ዲስኦርደር ማለትም የሰውነታችን በሽታ የመከላከል ስርዓት በአግባቡ ሳይሰራ ሲቀር እንደ ቫይረሶች ያሉ የውጭ ሴሎችን ከማጥቃት ይልቅ የሰውነታችንን ሴሎችና ቲሾችን ሲያጠቁ የሚከሰት ችግር፣ በዘርና ከቤተሰብ የዘር ሐረግ ውስጥ ተጠቂ መኖር፣ የፀሐይ ብርሃን ንዳድ ወይም ቃጠሎ፣ የቆዳ መቁሰል፣ የሚያጨናንቁ ክስተቶች መኖርና ለተወሰኑ ኬሚካል አይነቶች መጋለጥ እንደ መንስኤ ይታያሉ ማለት ነው። ዘርና ቀለምን ሳይለይ ሴቶችና ወንዶችን እኩል ያጠቃል። የለምጽ በሽታ የያዛቸው ሰዎች መፈራት የለባቸውም። ምክንያቱም የለምጽ በሽታ በንክኪም ሆነ በትንፋሽ አይተላለፍም። እንዲሁም ለሕይወት የሚያሰጋ በሽታም አይደለም።